በኢትዮጵያ ውስጥ የኦንላይን ቢዝነስ እንዴት መጀመር ይቻላል? ደረጃ በደረጃ እንመለከተዋለን። ሰላም ጤና ይስጥልን ውድ የኢትዮ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። በዚህ ቻናል ላይ ስለ ቢዝነስ እድሎች፣ ስራ ፈጠራና በኢትዮጵያ ውስጥ ስኬታማ ለመሆን ጠቃሚ መረጃዎችን እናካፍላችኋለን። ዛሬ በኢትዮጵያ ውስጥ የኦንላይን ቢዝነስን እንዴት መጀመር እንደሚቻል ደረጃ በደረጃ እንመለከታለን። ይህ መመሪያ ለጀማሪዎች ተስማሚ ነው። የራስዎን የኦንላይን ቢዝነስ ለመጀመር ጓጉተዋል? የት እንደምትጀምሩ እርግጠኛ አይደሉም? ይህ ቪዲዮ ለእርስዎ ነው። እስከ መጨረሻው አብራችሁን ቆዩ። ይህ ኢንፎ መረጃ ቲዩብ ነው። ለምን የኦንላይን ቢዝነስ በኢትዮጵያ እያደገ የመጣ የኢንተርኔት ተጠቃሚዎች ቁጥር ግሮዊንግ ኢንተርኔት ፔኔትሬሽን በኢትዮጵያ የኢንተርኔት ተጠቃሚዎች ቁጥር በፍጥነት እያደገ ነው። ይህም ለኦንላይን ቢዝነሶች ትልቅ እድል ይፈጥራል። ዝቅተኛ የጅማሮ ወጪ ሎው ስታርታፕ ኮስትስ ከባህላዊ ቢዝነሶች ጋር ሲነጻጸር የኦንላይን ቢዝነስ ለመጀመር የሚወጣው ወጪ በጣም አነስተኛ ነው። ሰፊ ገበያ ዋይድ ማርኬት ሪሰርች የኦንላይን ቢዝነስ አካባቢን ሳይገድብ ከሀገር ውስጥና ከውጭ ላሉ ደንበኞች ምርቶችና አገልግሎቶችን ለማቅረብ ያስችላል። ተለዋዋጭነት ከየትኛውም ቦታ ሆነው ቢዝነስዎን ማስተዳደር ይችላሉ። ደረጃ በደረጃ እንመልከተው። ይህ ኢንፎ መረጃ ቲዩብ ነው። ደረጃ 1 የቢዝነስ ሐሳብ መምረጥ ቹዝ ቢዝነስ አይዲያ። ምርምር ማድረግ የትኞቹ ምርቶች ወይም አገልግሎቶች በኦንላይን ላይ ተፈላጊ እንደሆኑ ይወቁ። ፍላጎትና ክህሎት የሚወዱትና የሚያውቁትን ነገር መሰረት ያደረገ የቢዝነስ ሐሳብ ይምረጡ። ትርፋማ የኦንላይን የቢዝነስ ሐሳቦች በኢትዮጵያ የእጅ ሥራ ውጤቶች ሽያጭ፣ የልብስና ፋሽን ዕቃዎች ሽያጭ፣ የኦንላይን የትምህርት አገልግሎት፣ የምግብ አቅርቦት፣ የዲጂታል ግብይት አገልግሎት የመሳሰሉት ይገኙበታል። ደረጃ 2 የቢዝነስ ዕቅድ ማዘጋጀት ክሬት ኤ ቢዝነስ ፕላን። የቢዝነስ ዕቅድ ለምን ያስፈልጋል? ለኦንላይን ቢዝነሱ ስኬታማነት አስፈላጊ ሆነው የትግበራ ካርታ ነው። የቢዝነስ ዕቅድ ምንን ይይዛል? የኩባንያው መግለጫ ካምፓኒ ዲስክሪፕሽን፣ የገበያ ትንተና፣ የምርት ወይም የአገልግሎት መግለጫ ፕሮዳክት ኦር ሰርቪስ፣ የግብይትና የሽያጭ ስትራቴጂ፣ የፋይናንስ ዕቅድ የመሳሰሉት ይገኙበታል። ደረጃ 3 የኦንላይን ሱቅ መክፈት ወይም መገንባት ሴትአፕ ዩር ኦንላይን ስቶር። አማራጮች ነፃ የኦንላይን የገበያ ቦታዎች፣ የማህበራዊ ሚዲያ መገበያያ ፌስቡክ፣ ማርኬት ፕሌስ፣ ኢንስታግራም፣ ሾፒንግ። ነፃ የኦንላይን የገበያ ቦታዎች ጀሚያ፣ ቀፊራ የመሳሰሉት። የማህበራዊ ሚዲያ መገበያያ ፌስቡክ፣ ማርኬት ፕሌስ፣ ኢንስታግራም፣ ሾፒንግ፣ ሌላም። የራስዎን ዌብሳይት መፍጠር። የኦንላይን ሱቅ ምን መያዝ አለበት? ለተጠቃሚ ምቹ የሆነ ንድፍ፣ ጥራት ያላቸው ምርቶች፣ ፎቶዎች፣ ዝርዝር የምርት መግለጫ፣ የተለያዩ የክፍያ አማራጮች፣ ለሞባይል ተስማሚ ንድፍ፣ ሞባይል ፍሬንድሊ ዲዛይን የመሳሰሉት ይገኙበታል። ደረጃ 4 ምርትዎን ወይም አገልግሎትዎን ማስተዋወቅ ፕሮሞት ዩር ፕሮዳክት ኦር ሰርቪስ። የግብይት ስልቶች ማህበራዊ ሚዲያ ግብይት ወይም ሶሻል ሚዲያ ማርኬቲንግ፣ የይዘት ግብይት ኮንቴንት ማርኬቲንግ፣ ብሎግ ቪዲዮስ፣ የፍለጋ ሞተር ማሻሻጥ ሲኦ፣ ኢሜል ግብይት፣ በአፍ የሚነገር ግብይት ወርድ ኦፍ ማውዝ ማርኬቲንግ የመሳሰሉት ይገኙበታል። ደረጃ 5 የደንበኞቹን አገልግሎት መስጠት። የደንበኞች እርካታ ለምን ያስፈልጋል? የተደሰቱ ደንበኞች ተመልሰው ይመጣሉ፣ እንዲህም በሌሎች ይመክራሉ። እንዴት የላቀ የደንበኞች አገልግሎት መስጠት ይቻላል? ለጥያቄዎች ፈጣን ምላሽ መስጠት፣ ቅሬታዎችን በአፋጣኝ መፍታት፣ አዎንታዊና ወዳጃዊ መሆን፣ የደንበኞችን አስተያየት መቀበል። ደረጃ 6 ህጋዊ መስፈርቶችን ማሟላት። ቢዝነስዎን ያስመዝግቡ። ሬጂስተር ዩር ቢዝነስ በንግድ ሚኒስቴር ወይም በአካባቢ በሚገኝ በንግድ ቢሮ ይመዝገቡ። ግብር ይክፈሉ።
ሁሉንም የሚመለከት የታክስ ህጎችን ያክብሩ። የሚፈልጉትን ፍቃድ በአካባቢው አስተዳደር ያግኙ። እነዚህን ደረጃዎች በመከተል በኢትዮጵያ ውስጥ ስኬታማ የሆነ የኦንላይን ቢዝነስ መጀመር ይችላሉ። ህልሞን እውን ለማድረግ ዛሬውኑ እርምጃ ይውሰዱ። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ እንዲሁም ሰብስክራይብ ማድረግዎን አይረሳ። ስለ ኦንላይን ቢዝነስ ያላችሁን ሐሳቦች ከታች በኮሜንት መስጫ ሴክሽን ላይ ይጻፉልን።